የቫይታሚን ዲ አስገራሚ የጤና ጥቅሞች። የፀሐይ ብርሃን ቫይታሚን ለጤናው። ብዙ ጊዜ የፀሐይ ብርሃን ቫይታሚን ተብሎ የሚጠራው ቫይታሚን ዲ አጠቃላይ ጤናችንን ለመጠበቅ ወሳኝ ሚና ያለው አስፈላጊ ንጥረ ነገር ነው። አብዛኞቹ ቫይታሚኖች ከሚያደርጉት በተለየ መልኩ ቫይታሚን ዲ በሰውነታችን ውስጥ እንደ ሆርሞን ሆኖ ይሰራል። ሆርሞን ማለት በአንድ ቦታ ተመርቶ ሌላ ቦታ ላይ የሚገኙ ብዙ የሰውነት ህዋሶችን፣ ሴሎችን የሚያነቃቃ ወይም ተግባራቸውን የሚቆጣጠር ኬሚካል ማለት ነው። በመሆኑም ቫይታሚን ዲ ሁሉንም የሰውነት ሴሎች ተግባር ይቆጣጠራል። ቫይታሚን ዲ ካልሲየም በአግባቡ በሰውነት እንዲመጠጥ በመርዳት አጥንቶችና ጥርሶች ጥንካሬ እንዲሆኑ ያደርጋል። ከበሽታዎችና ኢንፌክሽኖች ጋር ለመዋጋት የሰውነታችንን የመከላከል ስርዓት ያነቃቃል። እንዲሁም ለጡንቻዎቻችን ጥንካሬና ለልብና የደም ዝውውር ካርዲዮቫስኩላር ጤና መሻሻል የበኩሉን አስተዋጽኦ ያበረክታል። ከላይ ከተጠቀሱት በተጨማሪ ቫይታሚን ዲ ጥሩ ስሜት እንዲኖረንና የአንጎላችን ሥራ እንዲሻሻል አስተዋጽኦ ያደርጋል። እንዲሁም ለተለያዩ ስር የሰደዱ በሽታዎች ክሮኒክ ዲዚዝስ ተጋላጭነትን ለመቀነስ እንደሚረዳም ጥናቶች ያመለክታሉ። ብዙ ሰዎች በቂ የፀሐይ ብርሃን ስለማያገኙ ወይንም ከሚመገቡት ምግብ በበቂ ሁኔታ ባለማግኘታቸው ምክንያት የቫይታሚን ዲ መጠናቸው ዝቅተኛ ነው። ስለዚህ የቫይታሚን ዲን የጤና ጥቅሞች መገንዘብ ሚዛናዊና ጤናማ የአኗኗር ዘይቤ ለመምራት ወሳኝ ነው። የቫይታሚን ዲ የጤና ጥቅሞች። በቂ ቫይታሚን ዲ ማግኘት የሚሰጣቸው የጤና ጥቅሞች የሚከተሉት ናቸው። 1. ለጠንካራ አጥንት እና ጥርስ። ይህ የቫይታሚን ዲ ዋነኛው ጥቅሙ ነው። ቫይታሚን ዲ ሰውነቶ ከሚመገቡት ምግብ ውስጥ ካልሲየም እንዲመጠጥ ወይም አብዞርብ እንዲያደርግ በጣም አስፈላጊ ነው። ያለ ቫይታሚን ዲ ጠንካራ አጥንቶችን መገንባት ወይም ማቆየት አይችሉም። ይህም እንደ ኦስቲዮፖሮሲስ ያሉ የአጥንት መሳሳት ችግሮችን ለመከላከል ይረዳል። 2. የበሽታ የመከላከል ስርዓትን ያነቃቃል። የሰውነትን በሽታ የመከላከል ስርዓትን ያነቃቃል ወይም የመከላከል ስራን ያስጀምራል። በቂ የቫይታሚን ዲ መጠን ሰውነቶ ወራሪ ቫይረሶችና ባክቴሪያዎችን እንዲዋጋ ይረዳል። በኢንፌክሽኖች የመጠቃት ስጋትን ይቀንሳል። እንዲሁም የአውቶ ኢሚዩን የበሽታ መከላከል ምላሾችን ለመቆጣጠር ይረዳል። 3. የጡንቻ ጥንካሬ። የጡንቻን ተግባርን ወይም ስራን ይደግፋል። የቫይታሚን ዲ መጠን ዝቅተኛ ሲሆን በተለይም በዕድሜ የገቡ ሰዎች ላይ ከጡንቻ ድክመት፣ ከህመም እና የመውደቅ አደጋ ጋር ተያይዞ ነው። 4. ስሜትን ለመቆጣጠር። በፀሐያማ ቀን የበለጠ ደስተኛ ሆነው ያውቃሉ? ቫይታሚን ዲ ስሜትን ለመቆጣጠር ይረዳል። እንዲሁም ድብርትን ወይም ድባቴን እና የመንፈስ ጭንቀትን ለመከላከል ይረዳል። ለአእምሮ ጤና እና ሴሮቶኒን እና ያሉ የደስታ ስሜት የሚሰጡ ኬሚካሎች እንዲለቀቁ አስተዋጽኦ ያደርጋል። ቫይታሚን ዲን እንዴት ማግኘት ይቻላል? ቆዳው በቀጥታ ለፀሐይ ብርሃን ሲጋለጥ ሰውነቱ ቫይታሚን ዲ ያመርታል ወይም ያመነጫል። በተጨማሪም እንደ ቅባትነት ያላቸው አሳዎች ወይም ፋቲ ፊሽ፣ ቫይታሚን ዲ የተጨመረባቸው የወተት ተዋጽኦዎች ወይም ፎርቲፋይድ ሚልክ፣ የእንቁላል አስኳል እና ሰፕሊመንቶችን በመውሰድ ማግኘት እንችላለን። ይሁን እንጂ ብዙ ሰዎች በተለይም በክረምት ወራት ወይም ለፀሐይ ብርሃን ውስን ተጋላጭነት ካላቸው የቫይታሚን ዲ ሰፕሊመንቶችን መውሰድ ያስፈልጋቸዋል። ማንኛውም አዲስ ሰፕሊመንት መውሰድ ከመጀመሩ በፊት ሁልጊዜ ሐኪሙን ወይም የጤና ባለሙያ ያማክሩ። ይህ መረጃ ጠቃሚ ከሆነ ለሌሎች እንዲደርስ ሼር አድርጉት። ጥያቄ ወይም አስተያየት ካላችሁ ደግሞ በኮመንት መስጫ ቦታ ላይ ያጋሩን። ጤናማ ሕይወት ተመኘን። ይህን ጠቃሚ መረጃ ለሌሎችም እንዲደርስ ላይክ፣ ሼር እና ኮመንት ማድረግዎን አይርሱ። ለበለጠ የጤና መረጃ ኢትዮ ጤና የፌስቡክ ገጹን ፎሎ ያድርጉ።